ደግሞ እተዋቸዋለሁ። እኔ ታዛዥ አይደለሁም፣ የምታዘዝ ሴት አይደለሁም። ሀሳባቸው ሲመቸኝ እደግፋቸዋለሁ፣ ሀሳባቸው ሳይመቸኝ ደግሞ አልደግፋቸውም። መብቴ ነው። የሆነ ወቅት ላይ እኮ አንቺም ጓደኛዬ ነበርሽ አይደለ እንዴ? አሁን ደግሞ ሀሳባችን ስላልተስማማን ተለያየን። የእነሱም ሀሳብ ካልተስማማኝ ደግሞ እለያያለሁ። ተረዳሽ? ስለዚህ እንትናን አንበሳ ስላወረደች አንበሳ አይደለም ለምን ህይወታቸውን ያወርዱልሽም? ምን አገባኝ እኔ። የእነሱ ህይወት የእነሱ አንበሳ ለእኔ ምንም ጥቅም የለውም፣ ለአንቺ እንጂ። ስለዚህ እንዲህ ዙሪያ ጥምጥም አትይዥ። ብቻሽን ማውራታችን፣ ብቻሽን ስለራስሽ መከራከራችን። ከዛም የሆነ ነገር ሲባል ምንድነው የምትይው? እኔ እኮ በእኔ አይደለም ለሰዎች ብዬ ተጣልቼ ያለሽ እከሌን ሲናገራት የመጨረሻ የደደብና ጥግ እኮ ነሽ። ጌታ እከሌን ሲናገሩ ምን ማለት ነው? እከሌን ሲናገሩ የሆነ ጊዜ ደርሶ ከዚህ ጳጉሜ ጋር ብትጣይ እኔ ለሷ ስል ተጣልቼ ከከሌ ጋር ያለሽ እናቴ ትሙት ያለሽ። ምክንያቱም እኔንም ማናት ኤልሻዳይንም ሁላችንንም ብለሽ ነው ተጣይልን ብለንሽ አይደለም። ባይዘው ስለኔ ሲሲን ስሰደት እኔ በይልኝ ብዬሽ አይደለም። ዮናስን ስትናገርልሽ ወይም ስትናገሪልኝ መተሽ እንደከፋሽ አልቅሰሽ ነው። በ22,000 ህዝብ እኔ ጎንደሬ ስለሆንኩኝ አዋረዱኝ ብለሽ ተነፋርቀሽ ነው የዛኔ እኔ ካንቺ ጋር የቆምኩት። ሀቂቃው እሱ ነው። እነሱ በግሩፕ ነው በ22,000 ህዝብ ፊት አሸማቀቁኝ ጎንደሬ ስለሆንኩኝ ስትኝ የዘረያን ዝርዝር ነውና ተሰማኝና እኔ ጎርበጥ ለማለት ሞከርኩኝ። ሲገባኝ ተሳስቻለሁ። ትክክል ነበሩ እነሱ። ስለዚህም አልተኮራረፍኩም። አየሽ ዛሬም እከሌን ከኔ ጋር ስለሆኑ እከሌ አንበሳ ወረደች እከሌን እንደዚህ ብለሽ የምትናገሪው እርግጠኛ ነኝ የሆነ ጸብ ሲነሳ ለእሷ ብዬ እከሌን ተጣላሁት ያለሽ ነገም እነሱንም አትመሪያቸውም አይደል? ስለማውቅሽ። ስለዚህም ወደ ራስሽ ተመለሽ። ኢዴት ጋር ሺዝ ኢዴት እኮ I swear God, she is idiot. Yes. ምን መሰለሽ ደግሞ ስሚ ሴንሲቲቭ ነው ያልሽው የኔ ፀጉር by the way እኔ እንዳንቺ በቲክቶክ ጌም በሚገኝ ብር አይደለም 4-5 ፀጉር የምገዛው። እኔ ቲክቶክ ላይ በማገኘው ብር ደሃ ነው የማበላው፣ እባረክበታለሁ። ባይዘው አንቺ ማኔር ነው አይደል ለምገዡ ዊግ ነው አይደል ለምገዡ ኮንላይን ልዩነታችን እሱ ነው። ዛሬ አይደለም ትላንትና ምንም ሳይኖረኝ ዊግ ተጠቅሜ ያለቅም። አንቺ ነበርሽ ዊግ የምትጠቀሚ። እሱም ሲበዛብሽ እኮ ነው። እድሜ ለነማኪ እድሜ ለነ ኦልዌይስ እድሜ ለነ ምናምን አይደለ እንዴ? እነ ኤልሻዳይ የሚሰሩበትን ዊግ እንድትሰሪ ያደረጉሽ ሂማኔር እንድትቀያየር ያደረጉሽ እነዚህ ሰዎች ናቸው አይደል? በፊት ቲክቶክ ላይ ስትመጪ እኮ አልነበረሽም፣ ሂማኔርም አልነበረሽም። ምን አባሽ ነው የምትይው? የኔ ሂማኔር ላንቺ ወርቅሽ ነው። የኔ ሂማኔር ላንቺ የቤትሽ ሀብት ነው። ባይዘወይ ከኦንላይን 30 እና 40 ብር መሰለሽ እንደ እኔ ሂማኔር የምገዛው ንፍጣ። አንቺ አሁን ትበጣጠሻለሽ። ትላንት የነበርሽበትን ማንነት ረስተሽ በጣም ከሚያስቀኝ ነገር የሀብታም ልጅ ነሽ። የሀብታም ልጆች ደህና ልብስ ለብሰሽ አይተንሽ አናውቅም። ኦንላይን ላይ አሜሪካ ሀገር ተቀምጠሽ የሰው ቤት ሰራተኛ ራሱ የማይለብሰው እንድሪያ ነበር የምትለብሺው። የድሮ ቪዲዮዎች አይናገሩም እንዴ? ቋቁቻ ዛሬ በጊፍተር አይደል እንዴ ሰው የመሰልሽው ልብስ የቀየርሽው ሂማኔር ያልሽው ሜካፕ የተቀባሽው ሜካፕ ስትቀቢ ነበር እንዴ?
ኩል እንደዚህ ብላለች ያቺ ነጭ አይጥ። ኩል ለቅልቀሽ አይደል እንዴ የምትመጪው የነበረው? እንደዚህ አይንሽ ላይ እንደዚህ ስለሽ ፀጉርሽን እንዲፈርዘሽ ወደዚያ ነበር የምትመጪው። ለቤት ሰራተኛ እንኳን የማልሰጣትን ድሪያ ነበር ለብሰሽ ላይቭ የምትገቢው የነበረው። ከዛም ራስሽን እንደ ሀብታም ራስሽን እንደ ብር እንዳለው ሴት አክት ታደርጊያለሽ እንዴ? አታፍሪም? ማንነትን መርሳት፣ አይ ማንነትን መርሳት፣ ማንነትን መርሳት እኮ ነው የሚያናደኝ። ማንነትሽን አትርሺ። ድሃ የድሃ ልጅ ነበርሽ። አባቴ ሀብታም ነው አይደለም፣ የሀብታም ልጅ ነኝ አይደለሽም። ድሃ ነበርሽ። አሜሪካ ሀገር ላይ የምትለብሺው ልብስ ራሱ ቋቁቻ የወረደው ልብስ ነበረ። ከድሬዳዋ ይዘሽው የሄድሽውን ድሪያ ነበር የምትለብሺው። ደህና ልብስ ለብሰሽ አይሰልቻለቅም። ፓንት ብለሽ ጀምስ ፓንት ነበር ለብሰሽ የምታሳይ ኢንስታግራም ላይ ቂጥሽን ስታሳይ። ደህና ፓንት እንኳን አድርገሽ አይተንሻነቅም። ምን አባሽ ነው ዛሬ እነ ጊፍተሮች ሰው አደረጉሽና ልትበጣጠሽብን የምትሞክሩኛ ላይ? ጋይስ አይስዌር እኔ እኮ ታስቀኛለች። ደግሞ ሴንሲቲቭዋን ውሰጅ አለችኝ። እኔማ አክብሬሽ ነው ውሰጅ አልኩሽ። ሰው ላደረግሽ ጭንቅላትሽ እንኳን ትንሽ አስተሳሰብ እንደኔ ከሆነ ብዬ። የቤት ሰራተኛ ሰው አይደለም ወይ? በነገራችን ላይ የቤት ሰራተኛ ሰው ነው፣ ግን የቤት ሰራተኛ ሰራተኛ ነው። አለቀ። እረፍት ስትወጪ ነው ዘንጠሽ የምትወጪው። ቤት ውስጥ ስትሆኚ የስራ ልብስ ነው የምንለብሽው። ላስታውስሽ ብዬ ነው። አንዳንዶቻችሁ በጣም ነው ምን ብላይ እንደምታወሩ። የቤት ሰራተኛ ሰው አይደለም ወይ? አውሬ ነው አልኩኝ? እንስሳ ነው አልኩኝ? እንስሳ የሆኑት የሰርጀሪ በጎች ናቸው። ምን አባሽ ኮስቱም ለብሽ ያለው እንዴ? ምሳሌ የሰራተኛ ልብስ ይለይል እንዴ? እኔ ሳውራ ለየት አለብሽ። ብቻሻ ንገሩበት። ትረሳላችሁ ማንነታችሁን። ኤኒዌይስ ሰርጀሪ አትበጣጠሽ። ኤልሻዳይን መሆን አይቻልም። ብዙ በግ ሊኖርሽ ይችላል፣ ብዙ ገርዳሜ ሊኖርሽ ይችላል፣ ብዙ ደደብ ሊኖርሽ ይችላል። ኤልሻዳይን መሆን አይቻልም። ባይዘው አይቻልም፣ አይቻልም። ምክንያቱም ማህይብ ነሽ። ገባሻ? ፉክክርሽ ከዚህ ሀገር ከምንኖር ሰዎች ጋር ነው። እኛም መሆን አይቻልም። ባይዘው ጓጉቻ ምን ትመስላለች ጋይስ? እንዲህ ነው ባህሪዋ። ባይዘው ልታነካካችሁ ነው የምትሄደው። ከመማርን የጠላችሁት ከኔ ጋር ለምን አዝላሽ አትውልም? ምን አገባኝ? የታውቃታለሁ መማርን ነኝ። ምን አገባለሁ? ምን አገባኝ? ሲመቸኝ ፍሬንድ ሆናለሁ፣ ሳይመቹኝ እርቃለሁ። ይሄ እኔ መብት ነው። ሀሳባቸውን ካልተስማማኝ አልደግፋቸውም። ሀሳባቸው ሲስማማኝ እደግፋቸዋለሁ። ሀሳባቸው ከደበረኝ ደግሞ አልደግፍም። መብቴ ነው። አንቺ የምታዥኝ ገርዳም የመሰልኩሽ እኔ እንዴ? ከኔ ጋር ስለታዩ በምን ምክንያት እንደዛ ብለው ካሰቡ እነሱም ገርዳሜ ናቸው። ከአንቺ ጋር ስላየዋቸው እነሱን እንደዛ ብዬ ካሰብኳቸው ገርዳሜ ነው የምላቸው። ያ ምክንያት አለኝ፣ ሪዝን አለኝ ለምን እንደደበሩ። እንዳልሽው ጳጉሜም አንበሳ ስታወርድ አይደለም እኔ ያስጠላችኝ። ለጳጉሜ ማለት ደስ ብሎኝ ነው ስለሷ የማወራው የነበረው። ምክንያት አለኝ። ያልኳትንም ያዘርኩባትንም በምክንያት ነው። እኔ እብድ አይደለሁም እንዳንቺ። አድናቆት ቀንሰልኝ ቆንጆ አይደለሁም ተብዬ ሰውን የምጣላ ሴት አይደለሁም። ሪዝንና ምክንያት አለ። በምክንያት ነው ሰውን የምትርጨው። ያለ ምክንያት ሰውን አንነካም። ስለዚህ ከዛ ወደዚህ አታንኳኪ። አሉባልታ ሰውን አሉባልታ ትያለሽ። ፍሬ ያለው አሉባልታ እንኳን አታወሪም። ከወራሽ ወደሆነ እኔ መያዝ ራሱ አልችልም። ምን እንዳወራሽ እንጭጭ ያልበሰልሽ ዝም ብለሽ ለቃቅሚ፣ ዝም ብለሽ ማለት ነው። እነዚህ የሰው ባል እስኪታወቁ ድረስ ማንነታቸው እስኪጋለጥ ድረስ ደግሞ ይጋለጣል። ባይዘው ይጋለጣል። የምታጋልጫቸውም ደግሞ ራስሽ ነሽ። ያቆሙብሽ ቀን ምን እንደምታረጊ አይኑዩ
አይ ኖ ዩ እኔ ፊት ለፊት ላይ ስለምናገር ነው እንጂ አይ ኖ ዩ አንቺ ራስሽ የምታውቂው ያንን እንድታረጊ ደግሞ እኔ ነኝ የምገፋፋሽ። እጫወትብሻለሁ፣ እኔ ራሴ እጫወትብሻለሁ። ምናልባት ሚስት ተብዬዋ ፎሎ አርጋ ትወድሽ ይሆናል፣ ታደንቅሽ ይሆናል፣ ትመቻት ይሆናል። ጉዷን አላወቀች። በፌክ አካውንት ማንን እያሻፈርሽ ብር እንደምትቀበይ እኔ ምንም አልተያዘብኝም። አንቺማ እያዝብሽም የሰው ድምፅ ትይዣለሽ እንጂ የሰው ድምፅ እያሽ ታስፈራሪያለሽ እንጂ ማቱ አጭበርባሪ። ራስሽን እንዴት እንደምታይ ራስሽን እንዴት እንደምትመለከች ራስሽን እንዴት እኔ እንጃ። እኔ እንዴት ብዬ እንዴት ነው ግን አንቺ የሚገባሽ? እንዴት ነው የሚገባሽ? ህይወትሽ ቪው ነው በቃ ቪውና ቪው ብቻ፣ ሀሳብ አይደለም። ከሰዎች ጋር በሀሳብ መሟገት አትችይም። እስኪ ቪውና ኮመንት ወይም አድናቆት የቀረቀን ልትሞቺ ነው? እንደው ያሳየኝ፣ ታንቀሽ ስትሞቺ ያሳየኝ። ቪውና እንደው አይልቀቅብሽ። ለነገሩ ምን አባሽ እናትሽን የካድሽ አይደለሽ እንዴ? እናትሽን የካድሽ ሴት ነሽ። ከዚህ በፊት አባትሽንም ክደሹ ነበረ። አሁን ደግሞ እናትሽን ክደሻታል። ስለዚህ ምን ይገርማል? አድናቆት የጠረረብሽ ቀን ታንቀሽ ትሞቻለሽ። አንቺ ቪው የጠረረብሽ ቀን ታንቀሽ ትሞቻለሽ። ኪዳነ ምሕረት ምስክሬ ታንቀሽ ትሞቻለሽ። አንቺ ታንቀሽ ትሞቻለሽ። በቪውና በአድናቆት ያለሽ ሴት አፍሽን ሞልተሽ ስለኛ ታወሪያለሽ እንዴ? የሆነ ነገር ስትሏት ኮመንት አንብቤ እንደዚህ ብለዋት 800 ገርዳሜ ይዘሽ ሂዱና ስደወት እያልሽ ቴሌግራም ላይ እየላክሽ ምን ይገርማል? ምን ይገርማል? ሰርጀሪ ምን ይገርማል? ባይዘው እኔ አንድ ነገር ልንገርሽ፣ ህይወቴ ዝም እስክትል ጸጥ እስክትል ድረስ ነው ስላንቺ ዝም የምለው። ዝም ስትል አፌ ሲዘጋ ነው ዝም የምለው። የፈለግሽውን እያልሽ እየወጣሽ ታወሪያለሽ። ስላንቺ ግን ከመተቸት ከማንቋሸሽ ሁልጊዜ ማንነትሽን ደጋግሜ ሰዎች እስኪያውቁሽ ድረስ ከመናገር ወደኋላ አይደለም። ሁልጊዜ ተወዶ መኖር አይቻልም። አንድ ቀን ትዋርጃለሽ። ያ ቀን እስኪመጣ ድረስ እኔ አልለቅሽም። ብዙ ሰው ለምንድን ነው አንቺ ማትተዩ ምናምን ትላላችሁ። አልተውም። የሞተችው እናቴን ልጄን የሰደበችው። ስለዚህ በታሪክ ነገርኳችሁ። በታሪክ የማልተዋት ሰው ብትኖር እሷ ናት። መገዳደል ቢኖር ራሱ የምገላት ሴት ናት። ሀቁን ስነግራችሁ መገዳደል ቢቻል የምገላት ሴት ናት። ይህን ያለው ለእሷ ያለኝ አመለካከት። እናትሽን ሲነኩብሽ ይገባሻል። እሷ ለእናት ክብር የሌላት ርካሽ ሴት ስለሆነች እናት መቀለጃዋ ናት ለሷ። እናት ለሷ መቀለጃዋ ናት። እናትን በአደባባይ ማዋረድ፣ እናትን በአደባባይ መሳደብ፣ እናት ላይ ማንጓጠጥ ለሷ ኖርማል ነው። ምክንያቱም ፍቅር ስለሌላት ሊሆን ይችላል፣ ስለማትፈልጋት ሊሆን ይችላል። እናቱን ደግሞ ለሚወድ ልጅ እናቱ ላይ መቀለድ ምን ማለት እንደሆነ እኔ እናቴን ስለምወድ እነግራቸዋለሁ። ስለዚህ አንዳንዶቻችሁ እኔ ገርዳሚ አይደለሁም። እኔ ባይዘው ገርዳሚ አይደለሁም። እኔ ታዛዥ አይደለሁም። እኔ ማዳም ነኝ። አዝዤ የምኖር እንጂ ታዝዤ የምኖር ሴት አይደለሁም። ስለዚህ ማንን ምን ላይ መተው እንደሌለብኝ እማውቀው እኔ እንጂ እዚህ ጋር መጥተው ስለተሳደቡ እዚህ ጋር ስለተናገሩኝ ምናምን አይደለም። ለአፍ ትንሽዬ ነገር ለከት ሊኖርሽ ይገባል። ለከቴን መስመሬን ያለፍሽ ቀን ግን አልተውሽም። ይህን ማወቅ አለብሽ። ይህንን አንዳንዶች ሊያ በቃ እሷ እኮ ትታሻለች ነው። መተው እንደዚህ ነው እንዴ? መተው እንደዚህ ነው? መተው እንደዚህ ነው? ለእሷ እናት ተረት ተረት ልትሆን ትችላለች። ለእሷ እናት ሀሁ አኩኩሉ የምትጫወትባት ሴት ልትሆን ትችላለች። ለእሷ እናት አልወለደኝም፣ እናት አላሳደገኝም፣ እናቴ አይደለችም፣ እናቱ ትነፉ ለእሷ ኖርማል ሊሆን ይችላል። ለእኔ ደግሞ እናቴ በረሃ ለበረሃ ተቃጥላ አንድ ቀን ሳታርፍ አፈር የበላች እናቴ ስለሆነች እናቴን ከነካሽ ዓይንሽን ጎልጉ ያወጣሉ። አጠገቤ ከሆንሽ ዓይንሽን ጎልጉ ያወጣሉ።
ይሄን ማወቅ አለብሽ። በተቀረ ሀሜት አይሰለችሽም ወይ? እሷ ምን እንደዚህ አይደለም አይደል? እናትሽን የካድሽላ እንደዚህ ምትይ የእናትሽን ውለታ የረሳሽላ ለእናትሽ የሚከፈለውን ነገር የዘነጋሽላ እንዲቀለል አድርገሽ የምታወሪ ይሄንን ማወቅ አለባችሁ። የሚዲያ ጦርነት አይደለም፣ የሚዲያ ጸብ አይደለም። ባይዘዌ እንዴት ትተያታለች? እሷማ ገንዘቤ ዲባባ ናት። አዎ ገንዘቤ ዲባባ ናት። ባይዘዌ ሰርጀሪ ገንዘቤ ዲባባ ናት። ላይክ ጂጂኪያ ግን ለእኔ እንደዛ አስበት አይደለም። ከእሷ ጂጂኪያ ትሻለኛለች በገንዘብ ገቢ ምንጭ። ምክንያቱም ምን ታውቃላችሁ እናንተ ስለ ዩቱብ የምታውቁት ነገር የለም። በዩቱብ ደረጃ ገንዘቤ ዲባባ ለእኔ ጂጂኪያ ናት እንጂ ቤታየው አይደለችም። ልትሆኑም አትችልም። ሊመስላችሁ ይችላል። ባይዘዌ ሊመስላችሁ የምታስቡት ስለ ሰርጀሪ ሳወራ በሰርጀሪ ብር ሜክ ማደርግ ነው ይመስላችሁ። ነው አይደለም። እኔ ዩቱብ ላይ ስለ ዞኔ ሳወራ በደንብ ነው ብር የማገኘው፣ እግዚአብሔር በሚያውቀው። እውነታው ያለ ስለ ሰርጀሪ አይደለም ብር የምሰራው። እውነታው የሚያውቅ ያውቃል። ዩቱብ ላይ የሚሰራ ሰው ያውቋል። በተቀረ ግን ቀን በቀን ስለ ሰርጀሪ የማወራው ወሬ ውሸት የሌለው ነገር እውነት ነው። ማንነቷን ነው የምናገረው። በተቀረ ፊንገር ለምትይው እኔ ተመችቶኛል። ግን አለቆ ስራሽን ቀን በቀን አታስታውሽ። በውሻሽ የምትፈነገሩ አንቺ ነሽ። በኤሪ የምትነገሩ አንቺ ነሽ። የምታስልሹ አንቺ ነሽ፣ እኔ አይደለሁም። ያ ካፍሽ አይጠፋም። ፊንገር ቴንክ ዩ አመሰግናለሁ። በጣም ነው የማመሰግነው። ጋይስ ኬክ ጋግሬያለሁ በነገራችን ላይ ዛሬ ጠብቁኝ። ገርዳሜን ይዣለሁ ብለሽ ራስሽን እንደምን እንደምታስቢ ምስኪን እንዴት እንደሚጣፍጥ የዛሬው ምግብ እየሰደቧት በክት የሴት በክት ታጠቢ ሜካፕ ብቻ ተቀብተሽ አትምጪ፣ ታጥበሽ ነኝ። አይስሜር ጋር ሜካፕ ብቻ ተቀብተሽ አትምጪ። 24 ሰዓት ቲክቶክ ላይ ቁጭ አይሰለችሽም? ግን ጌታን አይሰለችሽም? በኢየሱስ ስም ወይኔ ከዛሉ እንዴት ነው ያለቀው? በእመቤቴ ለምን ሞላሽው? ቡርክ ምሳሌ ደግሞ ትንሽ ያዘብኝ ሲያናድድ። ወይኔ ተቆረሰብኝ ጋይስ ይፊ ተቆረሰብኝ ሲያናድድ። አብረ ገርዳሜ ምን ማለት ነው? ገርዳሜ ማለት በሰው የሚመራ ማለት ነው። ማለት አገኘሽኝ ጋይስ አያችሁት? ወይኔ ቆይ ሲልኩ እኮ የለም እኮ ምድር ላይ የለም። አይስዌር ነው ጋይስ፣ የምሬን እኮ ነው። ማርያት ደጋግሚ። ገርዳሜ ማለት በሰው የሚመራ ታዛዥ ማለት ነው።
አልገባሽም ያልኩሽን አልገባሽም። በርዳም የምንላቸው በሰው የሚመሩ ሰዎች ናቸው። ሰዎች የሚያዛቸው ማለት ነው በእኔ አነጋገር። ቴንክ ዩ። ምንድን ነው ማሬ? ተቆራጭ የኔ ፍቅር መድኃኒዓለም አባቴ ተመስገን ተመስገን የኔ ጌታ። እስኪ እንቁረሷ። ሙያ እኮ ትጠላላችሁ። እናቴ ትሙት በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ። አይ ሙያ አይ ሊያሹ ዩሲ ቤተሰብ ዩሲ ሙያ አንቺ ኦ ማይ ጋድ የሚናፍቀኝ የቤትሽ ጭስ። በነገራችን ላይ የቤቴ ጭስ እንኳን አይደለም አንቺን ማሬ፣ በዚህ ጋር ራሱ ገስታ ውስጥ ተከራይተው የሚገቡትን ሰዎች ራሱ ይናፍቃቸዋል። አንዷ ተከራይታ ነበርና የደወለችልኝ ወይኔ ሊያ ቤትሽ እኮ የቤትሽ ሽታ እኮ የምር ነው፣ በቃ ኢትዮጵያ ሳስብ የአንቺ ቤት ሽታ ትዝ ይለኛል አለች። በሊፍት ጋር ልፍ ስል የሚሸተኝ ሽታሽ የቤትሽ ሽታ። እሰይ ጋይስ ዛሬ እንዴት አለብኝ? እንደዚህ ብዬ ልሄድ ያስጠላል። ፀጉሬን ኮፍያ ላድርግ ወይስ እንደዚህ ብዬ ልሄድ? እስኪ ንገሩኝ ቤተሰብ። እንደዚህ ብዬ ልሄድ ወይስ ኮፍያ ላድርግ? ምን ትላላችሁ ቤተሰብ? ሃይ ማሬ፣ እንደዚህ ታምረች። እንደዚህ ብዬ ልሄድ? ማርያምን እንደዚህ ብዬ ልሄድ ቤተሰብ? ያ ኦኬ ቤተሰቦች እንደዚህ መርጣብኝ። እንደዚህ ያምራል። እንደዚህ ብዬ ልሄድ? እንደዚህ ኦኬ። ኮፍያ ላደርግ ነበር ማርያምን። በጣም ያምራል። እንደዚህ ቆንጆ ነው። እንደዚህ ያምራል። ኦኬ እራት አልኩት። ቴንክ ዩ ጋይስ፣ አመሰግናለሁ። ስማ ምን ይሄን ዳፍቴ ነው ምን ብታዩ ያምሳው። አመሰግናለሁ። ፐርፌክት። እንደዚህ እስኪ እንደዚህ ያምራል የምትሉ አንዳንድ ጻፉ። ኮፍያ አያምርም እንዴ? ኮፍያ አያምርም እንዴ ጋይስ? ሁለት እንደዚህ ያምራል። እንደዚህ ያምራል። እንደዚህ ቢሊድ ስለዚህም እንደዚህ ቢሊድ ቤተሰብ ኦኬ ታድዬ እንደዚህ ያምራል። እንደዚህ ያምራል።